ብድር ከቀጣይ ወር ጀምሮ በሁሉም ባንኮች ይለቀቃል። በእነኚህ ሁለት ምክንያቶች ብድር ከቀጣይ ወር ጀምሮ ይፈቀዳል። ምናልባት ብድር የምትፈልጉ ሰዎች አሁኑኑ ወደ ባንክ ሄዳችሁ ኦር ማይክሮ ፋይናንስም ከሆነ ሄዳችሁ መጠየቅና ፕሮሰስ መጀመር ትችላላችሁ። ብድር የምትፈልጉ ሰዎች ብቻ የመኪና ብድር ሊሆን ይችላል ኦር የቢዝነስ ስራ ማስኬጃ ሊሆን ይችላል። ማንኛውም ብድር የምትፈልጉ ሰዎች ሰላም ውድ የዩቲዩብ ቤተሰቦቼ እንደምን አላችሁ? ዛሬ በአዲስ የቢዝነስ ሐሳብና የቢዝነስ ኢንፎርሜሽን መጥቻለሁ። ብድር ከቀጣይ ወር ጀምሮ በሁሉም ባንኮች ይለቀቃል። ፋይናንስ ተቋም ላይ እንደ መስራቴ መጠን ኢንፎርሜሽን ላካፍላችሁ ብዬ ነው። ይሄ ኢንፎርሜሽን ለብዙዎች ይደርስ ዘንድ ሼር ማድረግ እንዳትረሱ፣ እንዲሁም ቪዲዮን ላይክ አድርጉ። ቤተሰብ ያልሆናችሁ ሰብስክራይብ ማድረግ በፍጹም እንዳይረሳ። እንግዲህ በእነኚህ ሁለት ምክንያቶች ብድር ከቀጣይ ወር ጀምሮ ይፈቀዳል። ምናልባት ብድር የምትፈልጉ ሰዎች አሁኑኑ ወደ ባንክ ሄዳችሁ ኦር ማይክሮ ፋይናንስም ከሆነ ሄዳችሁ መጠየቅና ፕሮሰስ መጀመር ትችላላችሁ። አንደኛውና ዋነኛው ምክንያት አዲሱ በጀት ዓመት 2026-27 የሚገባበት ወር ነው። ከጁላይ ጀምሮ በጀት ዓመቱ የሚጀምርበት እንደ አዲስ ስለሆነ ብዙ ብድሮች የሚጸድቁበት፣ ብዙ ብድሮች የሚለቀቁበት ወቅት ነው። ስለዚህ እቺ ወሳኝ ጊዜ እንዳታመልጣችሁ ባንክ ላይ ሄዳችሁ የምትፈልጉትን ብድር መጠየቅ እንዲሁም ፕሮሰስ መጀመር ትችላላችሁ። ሁለተኛውና ዋናው ነጥብ ግን የብሔራዊ ባንክ ሪኳየርመንት ይቺ 24% ወይም በብሔራዊ ባንክ ታግዶ የቆየው የሊሚቱ መጠን በየዓመቱ ስለሚታደስ አምና ላይ ከሚያበድሩት አንጻር አሁን ቀጣይ ዓመት ላይ ወይም ከቀጣይ ወር ጀምሮ ያድጋል። ያ ሊሚታቸው ስለሚያድግ ባንኮች ወይም ማይክሮ ፋይናንሶች የማበደር አቅማቸው በጣም ከፍ ይላል። ስለዚህ ብዙ ሰዎች ብድር መጠየቅ ያለባችሁ ሰዓት ክሪቲካሏና ወሳኟ ጊዜ አሁን ነው ማለት ነው። ስለዚህ ከቀጣይ ወር ጀምሮ ብድሮች በደንብ አክሰስ ማድረግ ይቻላል። ያ ማለት ደግሞ ሙሉ በሙሉ ተለቀቀ ማለት አይደለም፣ ግን በጣም ጥሩ ኦፖርቹኒቲ እና በጣም ጥሩ እድል ያለቻት ታይም ይቺ ታይም ነች። አሁን ላይ ጁን ላይ በጀት መዝጊያ ወቅት ነው ምናምን። ፕሮሰሱን አሁን ጀምሮ ብድር የምትፈልጉ ሰዎች ብቻ የመኪና ብድር ሊሆን ይችላል ኦር የቢዝነስ ስራ ማስኬጃ ሊሆን ይችላል። ማንኛውም ብድር የምትፈልጉ ሰዎች አሁን ላይ ፕሮሰስ ብትጀምሩ እና ጁላይ ላይ ከምትፈልጉት ባንክ ኦር ትራንዛክሽን ያላችሁ ባንክ ላይ ሄዳችሁ ብድር ሪኩዌስት ብታደርጉ የመመለስ እድሉ በጣም ሃይ ነው ብዬ አስባለሁ። እንደዛ አይነት ኢንፎርሜሽን ነው ያለው። እንግዲህ ጠቃሚ ፋይናንስ ኢንፎርሜሽኖችን ብቻ ማቀርብበት የዩቲዩብ ቻናል ነው። ሰብስክራይብ በፍጹም እንዳትረሱ፣ እንዲሁም ላይክ በማድረግ ቪዲዮውን ውጡ። በቀጣይ በአዲስ የፋይናንስ ኢንፎርሜሽን እና የቢዝነስ ኢንፎርሜሽን እመለሳለሁ። እስከ ቀጣይ ቪዲዮ ቴንኪው።